በሩቱም እንደዚህ ዋህይ ያውርደናል ለኢን አሽረክተ ያጋራህ እንደ ላይ ይحبطና አመል ስራ ሁሉ ይጠፋል ጥቅም የለውም እየተባልክ በአካባቢ ያሉ ማህበረሰቦች እየሰሩ ያሉ ሽርኮች አደገኛ መሆኑን እያወቅ የፈትዋን ባጋነንነት ብለህ መውሊድ መከበር ያለበት በ8ኛ ቀን ነው በ11ኛ ቀን ነው እዚህ ላይ استحوار እናርግ ብለህ ምትመጣበት አጀንዳ እውነት አንተ ለሙስሊም አስበህ ነው እውነት ለሙስሊም አስበህ ነው አያሳስብህም እንደው ሰው ጀሃነም ሲገባ ትክክል አይደላችሁ ሽርክ ነው በአላህ ማጋራት ትክክል አለመሆኑን እያወቅ ለሙስሊሙ ማህበረሰብ በሰፊው ሁኔታ ዳዕዋ ማድረግ ሲገባ አይ እስቲ አንተም ተናገር እኔም ልናገር ሐቅ ሁለት ሊሆን ይችላል ያክ ሐቅ ሁለት አይደለም ሐቅ ሁለት አይደለም እንዴት ነው በዚህ ደረጃ እንኳን ትልቁ ሽርክ ከርቱ ትንሹ ሽርክ አخፋ من دبيب النمل في ظلمات الليل على صفة السوداء በሌሊት ጨለማ ከምትሄደው ከጉንዳን ኮቴ የበለጠ ስውር ነው ትልቁ ሽርክ አይደለም ትንሹ ሽርክ በዚህ ደረጃ ሙስሊሙ ማህበረሰብ አደገኛ በሆነ ሽርክ ውስጥ ተጠምቆ ሳለ አንተ የሚያሳስበህ ግን የፈትዋን ባጋነንነት ብለህ አዝረስት ለሙስሊሙ አስበህ ነው بارك الله فيك الشيء المسلم أصبنا عند سيك في argument بلن النيد مسلمون ياساس بيفقه جندانو ويس يا عقيدة جندانو بعد باي ان انت مسلموች አይደላችሁም የሚሉት አካላቶች በአላህ ስምና ባህሪያቶች ላይ እጅግ አደገኛ ቅጥፈት የሚያካሂዱ ባህሪያቶች በዚህ ጉዳይ ላይ ሙስሊሙ ማህበረሰብን ሙስሊም አይደላችሁም የሰለማችሁ ሰዎች አልሰለማችሁም ከፍራችኋል እየተባለ ይሄ ጉዳይ ነው አንተ ሊያሳስበው የሚገባው በዚህ ርዕስ ላይ አዋይ ስትባል አያናዋይም በዚህ ርዕስ ላይ ሞሊድ በ11ኛ ቀን ነው በ8ኛ ቀን በ9 ነው በ10 ይሄ ነው ወሳኝ ነጥብ ብለን የምታወያየ አንተ ለሙስሊም አስበህ ነው ነት አውል ቡኻሪ ትልቁ ላይ መሆን ይችላል አንዴ ቴሌግራም ላይ ይላክል እሺ አቡል በኸሪ ላ ተልቀው እሺ ችግር የለም ሁለታችን ማትልክ ይችላል የሙስሊሙ ማህበረሰብ አንተ በአላህ ዲን ላይ አንድ ሰው ሲቀልድ ብታይ እኔ ሙባረክ በአላህ ዲን ላይ ቢቀልድ ማንኛውንም ሰው ከመናገር ወዳላለ أبالله وآياته كنتم تستهزئون قد كفرتم بعد إيمانكم إيا الله بالله دين مكلل كفرنا أهون لا سياتشو بالله دين يميكلل سو بالله دين يميكلل سو مكلل بيتشاير اللهم استهزاء كما أدرك ألفو يكفر نقر من نقر سو يمتن نقرو نقر تككر አይደለም ከማለት ይልቅ የሱና ወንድሞች ላይ ምላስ ማስረዝ ነው የሚከለው ወይስ ለአላህ ዲን ነው የምትሰራው አንተ ላሳያችሁ ያለው ይከላል ሰው ስለዚህ ምንድነው ፍላጎቱ ከተባለ ሙስሊሞችን ለማቀራረብ ያ እኛ ሙስሊሞች ላይ አንድ ነገር እኛ ብልጦች አይደለም ብልጦች ግን ያታሉል ሙስሊሞችን ሊያቀራርብ በሚችለው አጀንዳ ጉዳይ ሳይሆን እየተሰራ ያለው ሙስሊሞች እንዴት ነው የሚራራቁት የሱናን ሰዎች በየት መልኩ ነው የምናጠምደው የአላህ ዲን ላይ አቡል ቡኻሪ ከፈተላችሁ ለማውራት አይመቸኝም ብለዋል አቡማዊ ወይም ለኔ ታከለ እሺ እንዴት ናሽትሪካ በአላህ ዲን ላይ በዚህ መልኩ የሚቀልድ ሰው የኢስሐቅ እሸቱ ምን ነው ተሰሙታላችሁ ይሄ ነው የሚያሳስበው ለአላህ ዲን ከሆነ እንደዚህ ነው የምትሰራው የምትሰራው ነገር ትክክል አይደለም የማለት አቀባጣ አለይሰ ሚንኩም ረጁል ረሺድ لكن نعم نصار الله بماسرجة نمارو
ከመውቀሴ በፊት ማስረጃ ሳይቼ ወቅሳለሁ። አብሰላህ ለአንተም ካልተመቸ ለእኔ ልትልክልኝ ትችላለህ። ችግር የለውም። እኔ ላሳይ ይችላል። ልኬለታለሁ። ኦኬ ለእኔም ላክልኝ ከፈለግ። ሰው በአላህ ዲን ላይ በምን መልኩ እንደሚቀልድ እንደዚህ አይነትን ሰው ግን ይሄ ነገር የምትሰራው ትክክል አይደለም የሚል አንድ ሀሳብ ሲነገር አሰሙ። ተመልከት ምን እንዳለ። ጀነት አለ አንደኛው ሰውዬ እኮ ሙስሊም ነኝ የሚል ሰውዬ ነው። የእነሱ እንትን ነው። ምን አይነት ዘመዱ እንደሆነ እሱ ይንገራቸው። ጀነት ወይን እየጠጡ ደናግላት የሚጨፈጨፍበት ቦታ ከሆነች ከሴተኛ ዳሪ ቤት ለይቼ ለማየት ይከብደኛል። ላ ሐውለ ወላ ቁወተ ኢላ ቢላህ። ላ ሐውለ ወላ ቁወተ ኢላ ቢላህ። እንደዚህ የሚልን ሰው አንድም ቦታ ላይ እንደዚህ ለምን አልክ ብሎ አስተያየት አልሰጠም። አንድም ቦታ ላይ ነው ማራቸው። ከዚህ የባሰ እዚህ በጣም አስቀያሚ አስጸያፊ ንግግር የሚናገር ሰው ነው። አብይ ጣሶ ይባላል። ለኢስሐቅ እሸቱ ምን ነው ጠይቁት። አቡ ማውያ ጓደኛ ናቸው። ሰላሙ አለይኩም። አንድ ጊዜ አብይ ጣሰው፣ አክመል ነጋሽ፣ ኢስሐቅ እሸቱ እነዚህ ሁሉ ፒያሳ አወሊያ የኢኽዋን ፍልፍሎች ናቸው። ፒያሳ አወሊያ የተማሩ ናቸው። እሁድ መርዝ ነው ሲማሩ የነበረው። ይሄ ግለሰብ አሁን አብይ ጣሰው ፍልስፍና ውስጥ ገባ። ተመልከቱ። ጀነት ወይን እየጠጡ ደናግላት የሚጨፈጨፍባት ቦታ ከሆነች አለ ካፊር ነው እኮ ይሄ። ካፊር ምልበት እንደሆነ ታውቃላችሁ? አላሁ ስብሓነሁ ወተዓላ ለአማኞች ባዘጋጃት ጀነት ላይ ውስጧ ባሉት ነገሮች ላይ በአንዱ የካደ ከሃዲ ነው። በአንዱ በሁለቱ አልላችሁ። አላህ ምን አለ? ኢነ ሊልሙተቂነ መፋዛ ሐዳኢቀ ወአዕናባ ኢላ አኺሪህ ሚን ረሒቅን ዩስቀውነ ሚን ረሒቅን መክቱም። ረሒቅ ከተባለው መጠጥ አላህ ያጠጣቸዋል አለ። እነዚህ ግለሰቦች መች ደንታቸው ነው? ለይስሐቅ ዲፋዕ ሊያደርግ ይሄ የሆነ ጽሁፍ ይጽፋል፣ ያ ሼር ያደርግለታል፣ ይሄ ሼር ያደርጋል። የሃይማኖት ሰዎች እኮ አይደሉም። ወላሂ ነው የምልህ። የሃይማኖት ሰው ቢሆኑ ማለት ነው እኔ ወላሂ ችግር የለብኝም፣ ይጥሉን። ግን እንዲህ አይነቱን ክህደት እያየ እንዲያውም አጀንዳ ቢኖረው ይሄ ነበር አጀንዳው ሊሆን የሚገባው። የእህቴ ባል አላህን ፍራ ብሎ ሊጽፍበት ይገባል። የብር ሌባ ቢሆን በጓዳ ይመከራል። ይህ ሰውዬ እኮ ማለት አላህን በብርጭቆ ውስጥ አየሁት ምናምን እኮ እያለ የሚፈላሰፍ ነው። እብድ ነው። ክህደትን የሚያሰራጭ ሰው ነው። ስለዚህ ሙስሊሞች ይሄን አብዱልመጂድ አብዱልጀሊል የሚባል ደግሞ አንድ አለ። ማነው ይሄ ትግሬው ልጅ ካስታወሳችሁ ኢትዮጵያ ላይ በብዛት ልብ በሉ፣ መስጂድ በብዛት ሰው ሞቶ ነው አይደል የሚገኘው። ምስጋና ለአላህ ይገባው። ዘንድሮ ግን ማለት ነው ቤተል ተቅዋ ቁጥር 2 ተብሎ አሁን በግተራ ያለበት አካባቢ ሁለተኛው መስጂድ ተሰጣረ። ያን ቀን ሁሉ ደስ ብሏቸው ያለቀሰው የደስታ ለቅሶ እንጂ ያለቀሰው አንድም ሰው ያዘነ የለም። እሱ በዛች ቀን ቲክቶክ ላይ ወጣ። ምን አለ? መምታት የሚፈልገው የሱና ሰዎች ነው። በዛ ቀን እንኳን ማለት ነው ምን አለ? እኔ ይሄ ሙናፊቅ ስለሆነ ለዚህ እኮ ነው መልስ ማልሰጥበት። ሙናፊቅ ነው። ሙናፊቅ ለመሆኑ አዲስ ቁርአን አይወርድለትም። ሙናፊቅ ማለት ኢስላም የበላይ ሲሆን የሚከፋ ነው። ምን አለ? ክርስቲያኖችን በበዓላቸው እንኳን አደረሳችሁ ማለት አይቻል የምትሉ ሰዎች አለ። ያውም እኮ በእስልምና ላይ የለም አለ። እናንተ ነገ በተራችሁ አለ። እናንተ ነገ በተራችሁ ስልጣን ብትይዙ አለ ክርስቲያኖች ቤተ ክርስቲያን መስሪያ ስጡን ቢሏችሁ ኢስላም አይፈቅድም ልትሉ ነው ወይ አለ። እንዴ የኢትዮጵያ ሕዝብ መቼ ጠቅላይ ሚኒስቴር ልሆን አለ?
የኢትዮጵያ ሙስሊም ጠቅላይ ሚኒስቴር ልሁን መሬት ካላከፋፈልኩ አለ እንዴ? ቤተል ላይ የተሰጠችው መስጂድ አላህን አመስግኖ ጌታዬ ሆይ ምስጋና ይገባ ሰው ሳይሞት መስጂድ አገኘን ነው አይደል ያለው? እንዲህ አይነቱ ሙናፊቆች ግን መስጂድ በተሰጠበት ቀን ወጥተው በበዓላቸው ቀን እንኳን አደረሳችሁ ማለት አይቻልም የምትሉ ሰዎች አዎ እንላለን። ወተአወኑ አለል ቢሪ ወተቅዋ አላህ እኮ ስላዘዘን ነው። በመልካም ነገር አላህ በሚፈራበት ነገር ተባበሩ። ልጆቻቸው ሲታመሙ፣ ልጆቻቸው ሲያገቡ በደስታቸው እንቆማለን፣ በሐዘናቸው አብረን እንቆማለን። ወላ ተአወኑ አብራችሁ አትሁኑ፣ አትተባበሩ አለል ኢስሚ በወንጀል ወልዑድዋን የአላህ ድንበር በሚታለፍበት የአላህ ድንበር ከሚታለፍበት ጉዳይ ውስጥ ደግሞ አላህ ልጅ አለው ማለታቸው ነው። ስለዚህ ከክሪስማስ ከመሳሰሉት በዓል ጋር የተገናኘ ምን አንላቸው? እንኳን አደረሳችሁ አንላቸው። አራት ነጥብ። አፉ በለኝ አቡ ሙአዊያ ማለት አብይጣ ሰው ስታመጡት በጣም ስሜታዊ ሆኜ ነው ስለማቀው። ይሄ ዚንዲቄ ማለት ለምን እንዳመጣሁት ልንገርህ ኡስታዝ። ለምን የተፈለገ አይደን ሰው ሰርቆብኝ ነው ይበል ወይ ደግሞ እሷ አትምጣ ለባቸው ብሎ የሚያምን የሚያወራ አላህን ፍራ ትክክል አይደለም ማለት እንዴት አቃተ? አለይሰ ሚንኩም ረጁሉን ረሺድ መጨረሻ ላይ ይሉት ህዝብ እኮ መጨረሻ አለይሰ ሚንኩም ረጁሉን ረሺድ አላቸው አይደል? እነዛ ገብረ ሰዶማዎችን አለይሰ ሚንኩም ረጁሉን ረሺድ እንደው ጥሩ አይደለም ሲደግፍህ በዚህ ጉዳይ ላይ እንደዚህ አይነት ጉዳይ የአላህ ዲን በዚህ መልኩ ላይ እንደዚህ አይነት አስጸያፊ ነገር ሲናገር ትክክል አይደለም። እንዴት ከሱ መልሰህ እሱ አስተያየት ሰጥህ እሱና መሰሎች ይህን ድርጊት ሲደግፉ ትንሽ እንትን አትልም? ትንሽ ለአላህ ዲን እንትን የለህም? ከዛ አላህ በሚያውቀው ሙስሊሞችን አንድ ለማድረግ ነው። ወላሂ ወቢላሂ ወተላሂ ከእንደዚህ አይነት ሰዎች ጋር እንዳለው ጠርቅም ብሎ ይቀር አንድነት የለኝ። በአላህና በመልእክተኛው ላይ የሚያፌዝ ሰው ጋር በአላህና በመልእክተኛው አቢላሂ ወአያቲሂ ኩንቱም ተስተህዚኡን ቀድ ከፈርቱም በዕድ ኢማኒኩም ካመናችሁ በኋላ በእርግጥ ክዳችኋል ነው የሚለው። ቁርአንና ሐዲስን ግልጽ በሆነ መንገድ ወመን ሻቅቅ ረሱላ መልእክተኛን የሚቃረን ካለ ሚን ባዕድ ማ ተበየነ ለሁ ልሁዳ ለሱ ቅን መንገድ ግልጽ ከሆነለት በኋላ ወየተቢዕ ገይረ ሰቢል ልሙእሚኒን ከአማኞች መንገድ ውጭ ሌላ መንገድ የሚከተል ከሆነ ንወሊህ ማ ተወላ ወደ ዞርበት አዞሯል። እኛ የሰሓቦች መንገድ እኛ በነቢዩ ዓለይሂ ሰላቱ ወሰላም መንገድ በትክክለኛ ዋضሕ በሆነም ተረክቱኩም ዓላ መሐጀት ልቤዳ ግልጽ በሆነ መንገድ ትቻቸዋለሁ። ሌይሉሃ ከነሃሪሃ ቀንና ሌሊት ግልጽ የሆነበት መንገድ ትቻቸዋለሁ ካሉ በኋላ እነዚህ አይነት ሰዎች በሚያመጡት ፍልስፍና ጋር አይ ሙስሊም አንድ ነው ሐሳብ አክብርለት ወላሂ ወቢላሂ አንድ አንሆነ። እርምህን አውጣ፣ እርምህን አውጣ። በአላህ ዲንና በቁርአን ላይ የሚቀልድን ሰው በሰሓቦች መንገድ ላይ አንከተልም የራሴን ፍልስፍና መንገድ ነው የምከተለው የሚል ሰው ጋር አንድ ካልሆንክ የምትለኝ ከሆነ ወላሂ ወቢላሂ አንድ አንሆነ። ከዛስ እነዚህ ዑለሞችን ሼክ ልእስላም ተይሚያ በአጠቃላይ ሙስሊም ዑለሞች ላይ ሲናገር ኦቲዝም አለባቸው ይላል አቡ ለይት ብለህ ስታወራ አላህን ፍራ የሙስሊሞች እንትን አትንካ አያቴ ተነካ ብለህ ስትጮህ ምን ነው እነ ሼክ ልእስላም ተይሚያ አያት የላቸው ልጅ ስለሌላቸው ነው? ኢና ወጀድና አባአና እኛ ከአባቶቻችን መንገድ እንደነዛ ነው የምንሆነው። ትክክለኛ ሙስሊሞች አቋም ሊኖረን ይገባል። በዚህ መንገድ ላይ በትክክለኛው ዋضح በሆነ መንገድ ላይ ነብዩ አለይሂ ሰላቱ ወሰላም በተውበት መንገድ ላይ በትክክለኛው ቁርአንና ሐዲስን በሰለፎች ግንዛቤ ነው የምከተለው። አይደለም እንደ አሻዒራ አይደለም ማቱሪዲያ ነው። እናንሳ እንዴ ማቱሪዲያ ማን እንደሆነ እናንሳ፣ አሻዒሪያ ማን እንደሆነ እናንሳ፣ ምን አይነት ባህሪያቶች አላህ እንደምትቀበሉ እናንሳ። ከነዚህ ሰዎች ጋር አንድ ናቸው ነው የምትሉ? አላህ ከታችም የለም ከላይም የለም ከጎንም የለም ከዚህ የለም ከዚህ የለም ሰው አንድ ነን? አይደለንም።
አይ አይደለም ሁሉም ሐቅ አለ ሁሉም ሐቅ የለ አንድ ሐቅ ነው ያለው ወይ እኛ ትክክል አይደለም ወይ እነሱ ወይ ሰሃቦች ትክክል አይደሉም ወይ እነሱ ትክክል አይደሉም رضي الله عنه ورضوا عنه الله بمدر الله فإن آمنوا بمثل ما آمنتم به فقد اهتدوا إن الصوبة منو تامسايا كامناتشو برقد تمرتاتشو هال أي التمروا صحابوش تككل عدلهم إننا نتككل